በህይወትሽ ምን ባላረግ ብለሽ ይቆጭሻል? ባላገባ ብዬ እኔ ወተት ተበጣሶብኝ ሰፍቼ ጠጥቻለሁ ነው። እኔ ወተት ተበጣሶብኝ ሰፍቼ ጠጥቻለሁ ነው። ሌላ ደግሞ እንጀራ ነጭ አውጥቶ ጸጉር አውጥቶ ቢያረጅ እንኳን ጥቁር ቀለም ቀብተን ወጣት አድርገን እንሸጠዋለን እንበለዋለን። እኔ በህይወቴ ሁለት ሴት ነው ማቅ፣ አንዷ እናቴ ነች፣ አንዷ ደግሞ አንቺ ነሽ እያልኩሽ እኮ ነው። እስቲ እና ደግሞ በሃይማኖት ጠንካራ ነው እንደወዳለ ጠንካራ። እኔ የተወለድኩት ይገርምሻል የጾም ወቅት ላይ ነበርና የእናቴን ጡት ወተት ጠባ ሲሉ ጭራሽ አልጠባም ጾም ነው ብዬ 2 ወሩ ሻይ ነው የጠጣው። ያው እንግዲህ በቃ ሜትር ከ10 ነው የሚሆነው። ጣፋጭ እንቅልፍ እንድትተኛ ደግሞ አልጋውን ከሸንኮራ አገዳ ሰራላለሁ። በአንጓ 50 ብር ትከፍላለህ። አረ በአንጓ 50 ብርማ በጣም ተወደደ። በእናትህ ከኔ ተወደደ። አንተ አይበለውና እኮ ረሃብ ቢነሳ እኮ አልጋህ የሚበላ ነው። ለዚህ ነው ያልከፈልነው መስዋዕትነት ይልም መኮረኒ ተወርውሮብና ጀርባችንን በካሮት ተወቅተናል። ይገርማል። ጀርባዬን በካሮት የተወጎተን በፓስታ ነው የተሰፉትና ስጎ ስሰራ ስቲል ነው አሁን ድረስ ይተዘጠዘኛል ፓስታ። እኔ እኮ ሳስጠን ነው ጭንቅላቱ ያበጠ ልጅ አለ እኮ እውቀት በዝቶበት እኮ። ከዛ እናትየው በበረዶ ልሻትል አይሆንም ብዬ እኔ ራሴ በኬሚስትሪ ነው ያሸውልኝ። እንዴ የኔ ፍቅር በቃ ገዝችልሽ መጥቶሽ አንተ ደግሞ እስከዛ አሻጭታታል። ታውቂያለሽ እኔ ላንቺ ያለኝ ፍቅር ለአራስ ተሰርቶ ፔርሙዝ ውስጥ እንደተቀመጠ አጥሚት መቼም እንደማይቀዘቅዝ። አይታችሁ ከሆነ ሴቶች ቺት ሲያረጉ ከባለ ሀብቶች፣ ከካምፓኒ ባለቤቶች፣ ከኢንቨስተሮች ጋር ነው። ወንዱስ ከቤት ሰራተኛ፣ ከጻፊ፣ ከተከራይ ልጅ የሚያርከሰክሳቸው ምንድነው? ንገሩ። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ጋይስ ሚዲያ ላይ አንዳንድ ነገሮች ተለቀዋልና ብዙ ሰው እየደወለልኝ ብዙ ሰው ፖስት እየጻፈልኝ ነው። እኔ በጣም ደህና ነኝ። ፋሚሊ የጭንቅላት እጢ ተብሎ ዩቲዩብ ላይ እና ፌስቡክ ላይ ምናምን ተለቀዋልና እኔ ያመመኝ የጭንቅላት ወባ የሚባል ነው ጋይስ። መርፌ ተወግቼ 3 ቀን አሁን ተሽሎኛል። ይኸው ፏፏ እያልኩኝ ነው። ጸጉሬ ምናምን እየተሰራራው ነው። እወዳችኋለሁ። ለተጨነቃችሁልኝ፣ ለደወላችሁልኝ፣ ቴክስት ላደረጋችሁልኝ በሙሉ አይ ላቭ ዩ ፋሚሊ። ንገራችሁ። ኦኬ ሶ ዱባይ ያላችሁ ልጆች ካላችሁ መኪና ጊቫዌ ለሰጥ ነው በዚህ ሳምንት። ይሄ የመኪና ቁልፍ ነው የምታዩት። መኪና ጊቫዌ ለሰጥ ነው። ሶ ናሆም will be here። ናሆም አለ እዚህ። ሶ እንዴት ነው የሚሰጠው? ጋይስ ኤቢ ማርሻልን ፎሎ ያደረጋችሁና መንጃ ፍቃድ ያላችሁ ሰዎች ዱባይ ላይ የምንኖሩ ብቻ ማለት ነው። ዱባይ ላይ የምንኖሩ እኛ አናውንስ ምን ሆነበት ቀን ላይ በዛ ቀን ላይ እኛ የምንሆንበት ሎኬሽን ላይ ቀድሞ የደረሰ ሰው የቼቭሮሌት መኪና አሸናፊ ይሆናል ማለት ነው። ኤቢ ማርሻል ስንት ሰዓት ምን ቀን ላይ እንደሚሆን በሙሉ ኤቢ ነግራችኋል ማለት ነው። ያለ ሰው you have a chance to win a car guy። በህይወትሽ ምን ባላረግ ብለሽ ይቆጭሻል? ባላገባ ብዬ እውነት ይቆጨኛል። ማግባቴ በጣም ይቆጨኛል። ባላገባ ብዬ እመኛለሁ ሁሌ። ወይ ደግሞ ባልቸኩል ብዬ አስባለሁ። አሁን ባገባ it's okay ችግር የለውም። አሁን እድሜም ጥሩ ነው ጋይስ። አሁን አመዛዝናለሁ በጣም ጌታን በጣም አመዛዝናለሁ። አሁን ኢቭን ዴት ለማድረግ ስፈልግ ምናምን በጣም ብዙ ላይክ አመዛዝናለሁ። የሚነገረኝን አላምንም። የሆነ በቃ you know like mature ነኝ። ያኔ ማቹሪቲ የሚባል ነገር የለኝም ጭራሽ። እና በቃ የተባልኩት በሙሉ እውነት ነው የሚመስለኝ። Can we see your shoes Bambi? Which one? ያ በጣም ልጅ ነበርኩ። በጣም ልጅነት ነበረብኝ። በስማ በጣም ብዙ ቶለሬት የማይደረግ ነገር ቶለሬት አደረግነ።
I was like በቃ ይሄ ነው ላይፍ ብዬ ነበር ማስበው ግን አልነበረም there was so much እንደ ሀበሻ ደግሞ ሴት ልጅ ማለት ነው ጋይስ ቤተሰብ ራሱ ደጋግሞ የሚላችሁ ነገር ምንድነው በቃ ቤተሰብ ራሱ በጣም የሚወድሽን የምትወጁን ምናምን ብሎ አይመክራችሁም you know ቴክ ኬር የሚያደርግሽን እንደዚህ ይሏችኋልና በቃ ራሳችሁን ኦኬ እንደዚህ አይነት ሰው ቴክ ኬር የሚያደርገኝ ሰው ምናምን ብላችሁ ቤተሰብ ለማስደሰት ምናምን እንደዚህ አይነት ሐሳብ ውስጥ ትገባላችሁ ግን እሱ አይደለም ቴክ ኬር ማድረግ ማለት ሪስፔክት ነው ዋናው ነገር ለሰው ልጅ እኔ 25 አመቴ ነው በጣም ነው የደበራችሁ 25 መሆኔ ግን 25 አመቴ ነው የምዋሸው ሜድለኝም 30 ስደርስ ከዛ በኋላ ልቀንስ እላለሁ